ሁለት አማራጭ ሰጥቻለሁ። ወይ ይዘኝ ጥፋ ወይም ደግሞ ተከራይልኝ፣ ካልሆነ ተው። እኔማ አዘንኩኝ በራስህ ተፈጥሮ ባላወቅኩህ ኖሮ እሰንልኝ አፍቅሬ ተጎዳው በጣሙን ኧረ እንደምልሁን እኔማ አዘንኩኝ በራስህ ተፈጥሮ ባላወቅኩህ ኖሮ እሰንልኝ አፍቅሬ ተጎዳው በጣሙን ኧረ እንደምልሁን እኔ ነባ ቃላቱን ማውጣት ያስጠላል። በቃ እኔ እንደምወድህ አውቃለሁ ታውቃለህ ሆድዬን አንተም ታውቀዋለህ የእህል ውሃ ነገር ምን ታደርገዋለህ ሆድዬ ምን ታደርገዋለህ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ሀገር ውስጥም ሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ምን እንደምላችሁ አላውቅም። አንዳንዴ እንግዲህ ችግር ምንድነው የሚባለው ሲደራረብ አንድ ላይ አይደለ እና ዛሬ ነባን ቀጥሬዋለሁ። ላወራው ፈልጌ ነበር አንዳንድ ነገር ችግር ተፈጥሯል ቤተሰቦቼ። ከቤትም ያለውን ነገር ጥሩ እንትን እያሉኝ አይደለምና ምን እንደምላችሁ አላውቅም። በቃ እየተምታታብኝ ነው፣ ያላሰብኩት ነገር እየመጣብኝ ነው። በቃ በባለፈውም መታሰሬም እሱ ጋር መሆኔም እየፈለጉ አይደለምና በቃ ምን እንደምላችሁ አላውቅም። ምን አይነት ውሳኔ እንደምወስን ግራ እየገባኝ ነው። አንዳንዴ ከቤተሰብ አፈንግጦ መውጣት ጥሩ አይደለምና ሁሉ ነገር እነሱ ሲመርቁ ነው አስቤ ነበረ። ግን እነሱ እንደዛ እያሰቡልኝ አይደለም። በቃ እሱ ጋር እንድርቅ ነው እየፈለጉ ያሉት እና እኔ የሆነ ውሳኔ ልወስድ ፈልጋለሁ ቤተሰቦቼ። እኔ እነሱን ጠልቼ ሳይሆን እነሱን ሳላከብር ቀርቼ ሳይሆን አለል አንዳንድ ነገር ሲጫናችሁ ከልክ በላይ ሲሆን በቃ ውሳኔ ግዴታ መወሰን አለብኝ ብዬ ስላሰብኩ ነውና እና ወይም ቤት ተከራይቼ እንድኖር አስቤያለሁ። ካልሆነ ደግሞ በቃ ወይም ነባ ይዞኝ እንዲጠፋ አስቤያለሁ። ከሁለቱ አንዱ እንግዲህ ደግሞ በዚህ ጉዳይ ነባ ደግሞ እሺ እንደማይል አውቃለሁ። ግን ምንም አማራጭ የለኝምና አንዳንዴ መቼም ከሚወድ ሰው ጋር ምንም መራቅም አልፈልግም። በሱ ጉዳይ እንዲመጡብኝም ስላልፈለኩ ነው እና ላስረዳቸው ሞክርኩ፣ ላወራቸው ሞክርኩ። እነሱ ግን እየሰሙኝም አይደለም። ጭራሽ ደግሞ ለሱ ብለሽ ታሰሽ፣ ለሱ ብለሽ የሰው ሕይወት ታጠፊ፣ የራስሽ ሕይወት ልታበላሽ ነው እያሉ ያሉኝና እኔ አስቤበት አይደለም ለሰው ሕይወት ለማጥፋት እንትን ያልኩኝ። ግን የሰው ሕይወት ሳይሆን በቃ ጥቃት አድርሼበታለሁ። ግን ላስረዳቸው ሞክር፣ በዚህ ጉዳይ ነው ምናምን አልኩኝ። ሊሰሙኝም አልቻሉምና ምራጭ ነው ያሉኝ በቃ። እና ቤተሰቦችም እንደምላችሁ አላውቅም። በጣም እየከፋኝ ነው። አሁን በዚህ ጉዳይ ደግሞ እሱን ላስጨንቀው ነው ሌላ ነገር፣ ይሄኛው ሲያልፍ ደግሞ ሌላ ነገር እየመጣብን ነውና ምን እንደምላችሁ አላውቅም። እና እኔ ውሳኔ ልወስን ብዬ ነውና እኔ ከነሱ ርቄ መኖር ፈልጌ አይደለም፣ ግን በቃ ሊረዱኝም አልቻሉም፣ እያሰቡልኝም አይደለም። በቃ ምን እንደምላችሁ አላውቅም። እና ቤተሰቦቼ ካልሆነ ነባም እሺ የሚለኝም አይመስለኝም። በዚህ ጉዳይ ስናወራው በቃ እሺ የሚለኝ አይመስለኝም። ምክንያቱም ፋሚሊ ጋር የሆነ እንትን እንድነው የሚፈልገውና እሱን እስቲ ያለውን ነገር ላናግረው ብዬ ነው እና ዛሬ ቀጥሬዋለሁ።
ሰላም እንዴት ነህ? ከሲ ነበር ካሜራ እንዴት ናችሁ ቤተሰብ? ሰላም ነው ወይ? እኛ በጣም ደህና ነን። እንዴት ነሽ? ደህና ነኝ። ደህና ነሽ? ምንድን ነው በጣም አልደረስክም ምናምን እያልሽ? አዎ ምንድን ነው ካሜራ ነበረና ቶሎስ መጣ ፈልጌ ግን ትንሽ ቆየ። አዎ ላንቺ ግን ነገር ላመጣው ምን ይዘል መጣ? ገምቺ። ቸኮሌት አንደኛው ከቸኮሌት ቸኮሌት ሰለሞን አዎ በጣም ሰክታሽ ግን በጣም የደፈረሽ ነው። ሌላም ነው አዎ ትንሽ ሁለት በጣም ደስ ብለኛል። ምንድን ነው ልክ አይደለሽም እና ፊትሽ ምናምን አለ። ቸኮሌት ሳመጣልሽ በፊት እንደዚህ አይደለም ብቻ ደስተኛ ነኝ እኮ። አይ ስለምን ነገር ሌላ ነው ብዬ ነው። አይ ደስተኛ ነኝ። ነባ ምን ይሰላል? እኔ በጣም እንትን እያለኝ ነው፣ እየተጨነቅኩ ነው። ምንድን ነው የሚያስጨንቅሽ ነገር? በቃ እየከፋኝ ነው በጣም። ምንድን ነው የሚከፋሽ? እስኪ ቤተሰብን ሰላም ልበላት ከማለቃቀስሽ ምንድን ነው? ሰላም ውድና የተከበራችሁ የኛ ቤተሰቦች፣ የኛ ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልን ቤተሰቦቻችን። በቃ በጣም እንወዳችኋለን። ሰብስክራይብ እያደረጋችሁ ቪዲዮውን ሰብስክራይብ ሳታረጉ የምታዩ ሰዎች ትበዛላችሁና ሰብስክራይብ የሚል አለ በዚህ በኩል እሱ ጋር ንኩት፣ ነጭ ነገር። አዎ ሰብስክራይብ አድርጉ። እውነት እኔ ምንድን ነው የግድ እንደዚህ ማድረግ የለብንም እኮ ሰብስክራይብ እያደረጋችሁ የኛ ቤተሰቦች። በተረፈ እንወዳችኋለን። ከጎናችን ስላላችሁ በጣም ደስተኞች ነን። እንደናንተ አይነት ቤተሰብ ስላለን እኛ በጣም ደስ ይለናል። ዛሬ በቃ አለ አይደለ እኔ የደስታን እየተናገርኩ ያለው አልገባሽም? አንቺ እስር ቤት በነበርሽበት ሰዓት በቃ ኮሜንቱን እያየው ሁሉ ጽናና ነበር ማለት እስከዛ በዛ ደረጃ ነው ለኔ እንትን ያልልኝ ማለት ነው። እና በቃ እኔ ምን እንደምላቸው አላውቅም ማለት በቃ በጣም ደስተኛ ነኝ በእነሱ። በጣም ሁሌም ከጎኔ የነበሩ በክፉም ሰዓት ኢቭን የቅርብ ወዳጅ የምትይው ሰው እንኳን በመጥፎ ሰዓት አብሮሽ ላይሆን ይችላልና እነሱ ያው አብረውኝ ነበሩ። እጅግ ከልብ አመሰግናለሁ። እኔ ልጋብዥኝ መስሎኝ ስሮጥ የመጣሁት ስራት እንጂ አይ ልጋብዝም ምን ነጥ ነኝ ልጋብዝም ነው እንትኛልኩት እየጠጣሁ ግን ደግሞ የሆነ ጉዳይ ማማክር ነገር አለና ካንተ የሚደብቀው ነገር የለኝም። ምንድነው? የሆነ ራሴ ውሳኔ ወስኜ ከምነግርህ አንተን ላማክር ብዬ ነው እናሰብኩት። ፋሚሊ በቃ እንትን እያሉኝ ነው። ምን እያሉሽ? በቃ ልጁንም ጥቃት ባደረስኩበት ምናምን እስር ቤት በመቀመጤ ምናምን ብዙ ነገር እየተናገሩኝ ነውና በዛም አንዳንድ ነገር እያወሩ ነው። ለማስረዳት ፈልጌ ነበር፣ እነሱ ይሰሙኝ አልቻሉም። በቃ ካንተ እንድርቅ ይፈልጋሉ እና የሆነ ከሱ መራቅ አለብሽ ካልሆነ ደግሞ እኛም መምረጥ አለብሽ እያሉ ስለሆነ እኔ ደግሞ ምን ውሳኔ ያሰብኩ መሰለህ? እነሱ በቃ አንተ ጋር እንደሆንም እየፈለጉ አይደለም። ምክንያቱም የሱ የሚያመጣብሽ ነገር የሆነ በቃ አለ አይደለ? አንተ ጋር የሆነ ችግር አለ አይደለ? ችግሩን እነሱ አልፈለጉም። ችግር እያመጣብሽ ነው፣ ለህይወትሽ በኋላ ጥሩ አይሆንም ምናምን እያሉ ስለሆነ እኔ ውሳኔ መወሰን አለብኝ ብዬ አስቤ ነው። እና ካልሆነ የሆነ ቤት መከራይ ደስ ይለኛል። የራሴ ማለት መከራየት አለብኝ በቃ። ምክንያቱም የሆነ ደርሰሽ ነው ይሄንን ነገር እየነገርሽኝ ያለሽው ማለት አውቀሽዋል እያልሽ ያለሽውን ነገር አውቄዋለሁ። ልንገርህ እኔ ደግሞ ካንተ ተለይቼ መኖር አልችልም ማለት ግልጽ አድርገሽ ንገሪኝ። ምንድነው ቤት የሆነው ነገር ማለት ነው? በቃ አንተ ጋር እንደሆነ አይፈልጉም። በቃ ያለው ነገር እሱ ጋር መራቅ አለብሽ ነው እያሉኛል። እንዴ እስር ቤት በነበርሽ ሰዓት እኮ አብረን ነበር ጉዳዩን እንትን ለማለት ስንሰራ የነበረው። አዎ አልፈለጉም። ለምንድን ነው ያልፈለጉት? እኔ ምን አውቃለሁ። በቃ ከቤታችን ውጭልኝ ነው የተባለው።
እኔ ደግሞ መከራየት አለብኝ ግዴታ ቤት። ምክንያቱም እኔ ተከራይቼ ወስኜ አንተን ከመነግርህ አንተን ማውራት አለብኝ መጀመሪያ እና ከኛና ከሱ ምረጭ ነው ያሉኝ እነሱ። በቃ ማለት እኔ ምን አልኳቸው? እኔ እኮ ግራ ነው የገባኝ። ማለት ይሄ ከባድ ነገር እኮ ነው ማለት እንደምታስበው ቀላል ነገር አይደለም። አንቺ እያልሻለሽ ነባ ምን እንደምልህ አላውቅም። እኔ አሁን አንተን ማስጨነቅ እያስጨነቅኩ ነገር ይሰማኛል። እኔ ለምን እጨነቃለሁ? ምንም የሚያስጨንቀኝ ነገር የለም። አንቺ ጉዳይ ማለት እኮ ነው እኮ ካንተና ከሱ ከኛና ከሱ ምረጭ ነው ያሉኝ እና እኔ ደግሞ አንተን መርጫለሁ። በቃ ወይም ይዘኝ ጥፋ እንጂ ሌላ ነገር እንድታወራኝ እኔ አልፈልግም። ኧረ በስመ አብ ማይ እያልሽኝ ያለሽው ነገር እኮ ቀላል ነገር አይደለም። ከቤተሰብ ርቀህ እኮ ውሰደኝ ነው እያልሽኝ ያለሽው። አዎ በቃ የምታፈቅረኝ ከሆነ እንደዛ አድርግ። ከባድ መሆኑን እኮ ነው ጠልቼ አይደለም። እኔ ከቤተሰቦቼ ርቄም ሆነ እኔ ቤተሰቦቼ እንትን ብዬ መርጬ ነው አይደል አንተን ይዘኝ ጥፋ እያልኩ ያለሁት። ካልሆነ ደግሞ ውሳኔ ነው ወስናለሁ። በቃ እንትን ማትለይ ከሆነ ማለት አንቺን ይዞ መሄዱ እኮ ለኔ አንቺን እንትን ማለቱ ብዙ ላይ ከብድ ይችላል። ግን አስቢ ቤተሰብን ያክል ነገር ምናምን ከባድ ነው ማለት ቤተሰብን ሲያዝንብሽ ጥሩ አይደለም። እኔ እኮ እሱም ብዬ ለአንተ ብዙ ነገር ማላወራህ ነገር አለ እኮ። ለምን አታግባባቸው? ላግባባቸው ሞከርኩ፣ ላወራቸው ፈለኩኝ። ግን እነሱ የሚያስቡት ሌላ አስተሳሰብ ነው ያላቸው። በቃ ጭራሽ አንተን የሚሆንሽ ልጅ አይደለም፣ አይሆንሽም። ለምንድን ነው ማለት ከእኔ ላይ ያዩት ነገር መጥፎ ነገር ካለ እሱን ንገሪኝና እሱን አስተካክለዋል። ምን አይነት መጥፎ ነገር ያሉ እኮ ማለት እኔ ላይ ከሱ ጋር እንዳትሆኝ ያሉ ችግር እየጠራብሽ ነው። እሱ ጋር ስትሆኚ በቃ ብዙ ነገር እየሆንሽ ነው፣ እየተሰቃየሽ ነው ምናምን። ምንድነው ውሳኔሽ ምንድነው እያሉ በቃ ጠዋትም ማታም እየጨቀጨቁኝ ነውና እኔ ደግሞ እነሱን ማስከፋት ፈልጌ አይደለም። ቤተሰቦቼ ናቸው። በቃ እነሱን ደግሞ እኔ የሆነ በቃ ጥሩ ነገር እንትን ብሎኝ እንዲወጣ ነበር የምፈልገው። ግን እነሱ ባላሰብኩት ነገር ነው እንትን እያሉኝ ያሉት እና እነሱንም ማስከፋት ፈልጌ አይደለም። እኔ ይዘኝ ጥፋ ያልኩት እነሱም እንዲያዝኑብኝ ብዬ አይደለም። ግን ኦቨር ሲመጣባ አንዳንዴ ምን ላድርግሽ? እናንተን ርቄ ደግሞ መኖር አልፈልግም። እኔም እኮ እሱን እንደማልፈልግ ታውቂያለሽ። ግን አላ ይሄ በጣም ከባድ ነገር ነው። እኔ አሁን እነሱም ብዙ መስዋዕት ከፍለው ያሳደጉሽ ልጃቸው ነሽ። አንቺን የሆነ እንደ ቀላል ይዤ መሄድ ለኔም ጥሩ አይደለም ማለት እነሱም እኔ ላይም እንዲያዝኑ አልፈልግም። ግን የሆነ ሌላ መንገድ ሊኖር አይችል? ምን አይነት መንገድ ሊኖር ይችላል? እነሱን እኮ ላግባባቸው ፈልጌ ነበረ፣ ግን ሊግባባ አልቻሉም። በቃ አለ አይደለ እኔ ነባ ቃላቱን ማውጣት ያስጠላል። በቃ እዚሽ በቃ ማለት ችግር የለውም እና እንደሚሆን አደርጋለሁ። በቃ ማለት ግን አሁን በቃ አታግኙ ካሉሽ የሆነ እኔን ሳታገኝ የሆነ ያክል ቀን ቆይ ምናምን ካሉሽ እሱን ማክበር ይኖርብሻል። ማለት ለኔም ከባድ እንደሚሆን አውቃለሁ። አንቺን ሳላገኝ መዋል ምናምን ማደሩ በጣም ከባድ እንደሚሆን አውቃለሁ። ግን የሆነ ነገር እስክናደርግ ድረስ በቃ እነሱ የሚልሽን ስሚ። ሲሆን ደግሞ አሪፉ ነው ማለት ልባቸው ወደ ጥሩ ነገር ይመለሳል ብዬም ተስፋ አደርጋለሁ። ምንም በጣም ደስ ይለኛል። ምንም ቢሆን ቤተሰቦች ናቸው አይደለ? እኔ እነሱን ጠልቼም ሆነ እኔ እነሱን አለማክበሬ አይደለም። በጣም እወዳቸዋለሁ፣ አከብራቸዋለሁ። ግን ደግሞ አልቻልኩም። እነሱንም ማስከፋት አልፈለኩም። ግን በቃ ማለት እነሱ እንዴት አስበው ነው? እኔ አሁን እኮ እስር ቤት ላሳለፍሻቸው ለእያንዳንዱ ቀናት እኔ እየታመምኩ ነው። እዛ ውስጥ አንቺ ከቤት ወጥተሽ ማታቂ ልጅ እንዴት ነሽ እንደቆየሽ፣ እንዴት ሆነሽ እንዳሳለፍሽ፣ እንዴት እንደነጋልሽ ሳላቀርቼ አይደለም ማለት እገምታለሁ ምን አይነት ነገር እንደሚገጥምሽ። በዛ ላይ ሴት ነሽ፣ ከባድ እንደሚሆንብሽ እኮ ሳላቀርቼ አይደለም። ያንን እያንዳንዱን ህመም እኮ እኔ በየቀኑ እየታመምኩት ነው። በእኔ ምክንያት ለፍቅር ብለሽ ያደረግሽው ነገር ማለት ማንም ሰው የማያደርገውን ነገር ነው ለኔ ብለሽ ያደረግሽው። ይሄ እኮ ደግሞ ልልንገር፣ ይሄ ፍቅር መስዋዕት መክፈል እኮ እንኳን ለሚወድስ እንኳን አንተ ለምወድህ ይሄ እንትን የሚል ነገር አይደለም።
እንድታነሳው አልፈልግም ያለፈው ነገር። አይ ማለት የሆነ እንደ ተራ ነገር የቆጠርኩት መስሏቸው ከሆነ ማለት ነው እንዴ? አይደለም፣ ይሄ እኮ ተራ ነገር አይደለም። ለምን እንደ ተራ ነገር በቃ አንተ ጋር እንዲሆን አልፈልጉም እነሱ። በቃ ያለው ነገር እነሱ ሌላ ነገር ነው እያሰቡልኝ ያሉትና ለኔ ደግሞ የነሱን ሐሳብ ደግሞ ልቀበል አልቻልኩም። ለዛ ነው የነሱን ሐሳብ ካልተቀበልኩ ደግሞ ቤት አያስቀምጡኝም። ለዛ ነው እኔ ይዘይ ጽፎ ወይም ድከራ እያልኩ አይደለም። አይ እንደምታስቡ ቀላል አይሆንም እኮ ማለት በደንብ ብናስብበት አሪፍ ነው ብዬ ስለማስብ የሆነ በስሜታዊነት ተነሳስተን የምናደርገው ነገር በኋላ ትልቅ ዋጋ ያስከፍለናል ብዬ ስለፈራው ነው እንደዚህ ነው። ሁለት አማራጮች ሰጥቻለሁ፣ ወይ ይዘኝ ጥፋ ወይም ደግሞ ተከራይ ካልሆነ ተው። ህማሜ ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ለምን ደጅ ልጥና ለምን ልከተል ለምን ልከተል ለምን ልከተል